ወንጀልና ቅጣት የሚለውን መጽሐፍ ልጀምር ነው። መግቢያው ላይም ዶስቶቭስኪ ወንጀልና ቅጣት የተሰኘው መጽሐፍ መድረስ የጀመረው በ1865 ነበር። በዚያን ጊዜ የ44 ዓመት ጎልማሳ ሲሆን እንደ ዋናው የመጽሐፍ ገጸ ባህሪ እሱም በፀጉሩ ልክ የሚቆጠር ዕዳ ነበረበት ይላል። ዶስቶቭስኪ ልቦለዱን አስመልክቶ ራንክ ለሚባለው ወዳጁ የካቲት 12 1866 በጻፈው ደብዳቤ ላይ የሚከተለው ይነበባል። ልቦለዱን ለማዘጋጀት ስራ ከግዞት ስራ ይበልጥ ከብዶኛል። 6 ክፍሎች ያሉት ትልቅ ልቦለድ ነው እያለ ይቀጥላል። ከእሳቱ ወደ ረመጡ እንዲሉ በዛ ላይ ደግሞ የሚጥል በሽታ ነበረበት ዶስቶቭስኪ። ይሁንና በሽታውን ተቋቁሞ አራት አበዳሪዎችንም ወደ ዘብጥያ ሳያወርዱት ቀርተውና የተወሰነ የአእምሮ ሰላም አግኝቶ በ1866 መጨረሻ በፊት የልቦለዱን ስራ እንደምንም አጠናቀቀ። በዚህ ልቦለድ መሰረታዊ ሀሳብ ደራሲው ከውትድርና ዓለም ወጥቶ ለስነ ጽሁፍ ተገዢ ከሆነበት ጊዜ ጀምሮ በአእምሮ ሲመላለስ ነበር። ለምሳሌ ያህል ይህን ታላቅ ልቦለድ ከመጻፉ በፊት ባቀረበው ድርሰቱ ላይ የሚከተለው ቃል ሰፍሯል። አንድ ወንጀለኛ ብዙም የዓላማ ጽናት የለው፣ ጤናማ አእምሮ ይዟል ማለት አይቻልም። ስለሆነም ነው በአእምሮ ውስጥ የሚመላለሰው አሳፋሪ ሀሳብ ወደ ኩይ ተግባር በአፋጣኝ የሚለውጠው ይላል። ወደ ሌላኛው አንቀጽ ስንሄድ ወንጀልና ቅጣት የዓለም ስነ ጽሁፍ ከፈራቸው ታዋቂ ልቦለዶች ውስጥ አንዱ ነው። በዓለማችን ላይ ተደጋግሞ የታተመና በስፋት የተሰራጨ ልቦለድ ነው። የዶስቶቭስኪ ስም በሩሲያ ስነ ጽሁፍ ውስጥ በወርቅ ቀለም ተጻፈ ብቻ ሳይሆን ድንበር ሳይከልለው በመላው ዓለም እንዲታወቅ ያደረገ ነው። ለመድረክና ለፊልም ስራ ተስማሚ በሆነ መልኩ በተደጋጋሚ ቀርቦ በብዙ ሚሊዮኖች የሚቆጠሩ ሰዎችን መንፈስ ያረካ ነው። መልካም ንባብ ይላል። ይሄ መጽሐፍ እንግዲህ ክራይም ኤንድ ፓኒሽመንት ተብሎ በእንግሊዝኛ በብዛት የተሰራጨና በመጀመሪያ ደግሞ በራሻዊው ደራሲ በፊዮዶር ዶስቶቭስኪ የተጻፈ መጽሐፍ ነው። ምን እንደሚመስል ሙሉ ሪቪውን እሰራላችኋለሁ። ቴንኪዩ